ይሰማል። እንትን አድርገው በቃ አንተ ጋር ሚውት አድርገውና በቃ እሷን አታሳዩን። በቃ ከዚህ በኋላ አታሳዩን። በቃ አታሳዩን ከዚህ በኋላ አታሳዩን። በቃ ስላያችሁ ደስ ብሎኛል። እንኳን ደስ ያላችሁ። እግዚአብሔር የወለዳችሁ የልጆቻችሁ አባት የልጆቻችሁ እናት ያርጋችሁ። አሁንም ከፍ በሉ። እግዚአብሔር በብዙ ነገሮቻችሁ ይጠብቃችሁ። በብዙ ነገሮቻችሁ ሰው ድግስ ሲደግስ ድግሱን ከተጠራው ይልቅ ድንኳን ሰባሪው ነው አስቸጋሪ። ስለዚህ እናንተንም ስም ሲያጠፋ የነበረው ድንኳን ሰባሪው ነው። ስለዚህ እንኳንም ደስ ያላችሁ። በጣም ደስ ብሎኛል። ሰላማችሁ ይብዛ። ይህን ጀማ ግን እንዳትበትኑት አደራ ለማለት ነው። ተስፍዬ አመሰግናለሁ። እሺ ቴንኪዩ። ያው ከንቲባችን እንግዲህ አለች አሲያ፣ ችግር የለውም እንትንለውን እናወራለን። በዚህ አጋጣሚ እኔ በእርዳታ ዘመኔ ከማውቃቸው ሰዎች አሁንም 100% አፌን አውጥቼ የምናገርላቸው ከድርጅትም በለው ደረጃ አንድም እንከን እንደ እናቴ ልጅ እርግጠኛ ገረባት እርዳታ ላይ ያለች ሴት ብትኖር መማር አለባቸው ነች ስላለች አይደለም የምነግራችሁ። አንድም ነገር ድርጅትም በለው ግለሰብ የትኛውንም ቦታ እኔ ባየዋት ልክ 100% የሰው ሀቅ ማትፈልግ ስታግዝ የሰው ልጅን ማትመርጥ እህት ብትኖር ስላለች አይደለም ደግሜ የምነግራችሁ ማለት ነው። መማር አለባቸው ትባላለች። እኔ ብዙ በጎ አድራጎት ረጅቻለሁ። ብዙ ሰዎችን አውቃለሁ። ብዙ መልካም የሚሰሩ ሰዎችን አውቃለሁ። እስካሁን ግን እንከን ያላወጣውባት ሴት ብትኖር መማር አለባቸው ትባላለች። ዳት ሴት አመሰግናለሁ። እሺ ቲና ኒውትሪሽን አንስተሽ ተናገሪ። ፍሽዬ እንዴት ናችሁ? በትልቁ አድርገኛ እንዴ